በአማራ ክልል አዊ ዞን ጃዊ ወረዳ የወረዳው አስተዳደር ጽንፈኛ ፋኖ ሲል የጠራቸው ታጣቂዎች እሁድ ዕለት በተለምዶ ሃይሩፍ ተብሎ በሚጠራ መለስተኛ የህዝብ ማመላለሻ ተሽከርካሪ ላይ በፈጸሙት ጥቃት 15 ሰዎችን መግደላቸው ተገለጸ። ተሽከርካሪው ከምሽቱ 11 ተኩል ላይ ከፍኖተ ሰላም ከተማ ወደ ጃዊ በመጓዝ ላይ እንደነበር የጠቀሰው የወረዳ አስተዳደር ታጣቂዎቹ ጅግራ ውሃ ተብሎ የሚጠራ ቦታ ላይ ተሽከርካሪውን በማስቆም ዘግናኝ ጭፍጨፋ ፈጽመዋል በማለት ከሷል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አንዳንድ ወረዳዎች የክልሉ ሚሊሻ በሰው ኃይል ለማጠናከር በሚል መጠነ ሰፊ የግዳጅ አፈሳ እየተካሄደ መሆኑን ዋዜማ ሰምታለች። የግዳጅ አፈሳው እየተካሄደ ካለባቸው ወረዳዎች መካከል አባይ ጮመን፣ ሀባባ ጉድሩ፣ ጅማ ራሬ፣ ጅማ ገነት፣ ሱሉለ ፊንጫና ኮምቦልቻ ወረዳዎች እንደሚገኙበት ምንጮች ተናግረዋል። አፈሳው ከ18 ዓመት ጀምሮ እስከ 60 ዓመት የሆናቸውን ነዋሪዎች እንደሚያካትትና ሰዎች ከግብርና የስራ ቦታ፣ ከገበያ፣ ከመንገድ እንዲሁም ከመኖሪያ ቤታቸው እንደሚታፈሱ ምንጮች ገልጸዋል። ከአፈሳው በመሸሽ ለቀው ወደ ሌሎች ቦታዎች የሚሄዱ ሰዎች እንዳሉም ተሰምተዋል። የፕሪቶሪያዊ ግጭት ማቆም ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ በመቀለ ከተማ የጦር አውሮፕላን ሲያንዣብብ መታየቱን ዋዜማ ከነዋሪዎች ሰምታለች። የጦር አውሮፕላኑ በከተማዋ ሰማይ ላይ ለደቂቃዎች ማንዣበቡን ተከትሎ ነዋሪዎች ስጋት እንደገባቸው ገልጸዋል። የጦር አውሮፕላኑ ባለቤትነቱ የማን እንደሆነና ከየት እንደተነሳ ዋዜማ ከገለልተኛ አካላት ማረጋገጥ ባትችልም ክስተቱ የተፈጠረው ህወሓት የቀድሞውን የክልል ምክር ቤት ጠርቶ የክልል ፕሬዝዳንትና ሌሎች ባለስልጣናትን ሹመት እያካሄደ በነበረበት ወቅት መሆኑ ድንጋጤ እንደፈጠረባቸው ነዋሪዎች ተናግረዋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ከፌዴራሉ መንግስትም ሆነ ከትግራይ ጊዜያዊ አስተዳደር በኩል የተባለ ነገር የለም። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት የሳውዲ አረቢያ መንግስት የሞት ፍርድ ለተፈረደባቸው ኢትዮጵያውያን ምህረት እንዲያደርግ ማምሻውን ባወጣው መግለጫ ላይ ጠየቀ። ይቅርታ ለበለጠ ሰላምና ለጠንካራ ወንድማማችነት መንገድ ይጠርቃል ያለው ምክር ቤቱ የሳውዲ አረቢያ መንግስት በእስልምናና በሰብአዊነት ስም ለስደተኞቹ ምህረት እንዲሰጥና ስደተኞቹ ደህንነታቸው ተጠብቆ ወደ ሀገራቸው እንዲመለሱ እንዲያመቻች ጥሪ አቅርበዋል። የሀገሪቱ መንግስት ይህንኑ ምህረት ለኢትዮጵያውያን የሞት ፍርደኞች በመስጠት በእስልምና የተሰጠውን የይቅርታና የሰላም አስፈላጊነት ከግምት ውስጥ በማስገባት የሁለቱን ሀገራት ጥንታዊ ግንኙነት እንዲያድስና እንዲያጠናክርም ምክር ቤቱ ጠይቋል። ምክር ቤቱ በተጨማሪ የመጀመሪያው የሙስሊሞች ሂጅራ ከሳውዲ አረቢያ ወደ ኢትዮጵያ መደረጉን በመግለጫው ላይ አውስቷል። ከ7 ዓመት በፊት ኢትዮጵያ ውስጥ ከተከሰከሰው የኢትዮጵያ አየር መንገድ ንብረት ከሆነው የቦይንግ 737 ማክስ አውሮፕላን የመከስከስ አደጋ ጋር በተያያዘ ከዛሬ ጀምሮ በቦይንግ ኩባንያ ላይ አንድ የካሳ ክስ በቺካጎ የፌዴራል ፍርድ ቤት መታየት ይጀምራል። በኩባንያው ላይ የካሳ ክሱን የመሰረቱት በአደጋው ህይወቷን ያጣች የአንዲት አሜሪካዊት ቤተሰቦች ናቸው። አሜሪካዊቷ በአደጋው ህይወቱ ያለፈው ለአንድ መንግስታዊ ያልሆነ ድርጅት አዲስ ስራ ተቀጥራ ወደ ናይሮቢ ስትበር ነበር። ቦይንግ በጠቅላላው ከአደጋው ጋር በተያያዘ ከተመሰረቱበት 155 የካሳ ክሶች መካከል አብዛኞቹን በድርድር ከፍተኛ የገንዘብ ካሳ በመክፈል ቋጭቷል። አንድ የአሜሪካ ፍርድ ቤት ኩባንያው ለአንድ ህንዳዊ ሟች ቤተሰቦች 28.4 ሚሊዮን ዶላር ካሳ እንዲከፍል ባለፈው ህዳር መወሰኑ አይዘነጋም። ከጦርነቱ በፊት በመስከረም 2013 የተቋቋመው የትግራይ ክልላዊ ምክር ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መረጠ። ምክር ቤቱ ዛሬ ባካሄደው የመጀመሪያ ስብሰባ ወይዘሮ ኪሮስ ሀጎስን አፈ ጉባኤና ወይዘሮ ምህረት በርሄን ምክትል አፈ ጉባኤ አድርጎ መምረጡን ቡድኑ ባሰራጨው መግለጫ ላይ አስታውቋል። ምክር ቤቱ ላለፉት 3 ዓመታት ተቋርጦ የነበረውን ስራውን እንዲቀጥል የቀረበለትን የውሳኔ ሀሳብ በሙሉ ድምፅ አጽድቋል ተብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ምክር ቤቱ ወደ ስራ ከተመለሰ ከፌዴራል መንግስቱ ጋር ግጭት ሊቀሰቀስ ይችላል በማለት አስጠንቅቀው ነበር። የኢትዮጵያ ውጭ ጉዳይ ሚኒስቴር የሱዳን ጦር ሰራዊትና የሀገሪቱ ውጭ ጉዳይ ሚኒስቴር በካርቱም አውሮፕላን ማረፊያ ላይ በተፈጸመው የድሮን ጥቃት የኢትዮጵያ እጅ ያለበት በማለት ያቀረቡትን ውንጀላ ዛሬ ባወጣው መግለጫ ላይ ውድቅ አደረገ። የሱዳን መንግስት የኢሚሬቶች ድሮን ከባህር ዳር አውሮፕላን ማረፊያ በመነሳት ትላንት በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት የከሰሰ ሲሆን በኢትዮጵያ የሚገኙ አምባሳደሩንም ለምክክር ጠርተዋል። የሱዳን መንግስት የህወሓት ቅጥረኞችን በሱዳኑ ጦርነት በማሳተፍ በኢትዮጵያ የግዛት አንድነትና
ደህንነት ላይ ጥሰት ሲፈጽም ቆይቷል ያለው ሚኒስትሩ፣ ሆኖም ለሁለቱ ሀገራት ግንኙነት ሲባል የኢትዮጵያ መንግስት ጉዳዩን በይፋ ሳይገልጽ በትዕግስት ይዞ መቆየቱን ገልጿል። የሱዳን መንግስት የህወሓት ቅጥረኞች ወደ ምዕራብ ኢትዮጵያ ሰርገው እንዲገቡ የጦር መሳሪያና የገንዘብ ድጋፍ አድርጓል በማለት ጭምር ሚኒስትሩ የከሰሰ ሲሆን ሱዳን የጸረ ኢትዮጵያ ኃይሎች መሰባሰቢያ ሆናለች በማለት ወንጅሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ሁሉንም የንግድ መገናኛ ብዙሃን በአዲስ የዲጂታል ስርዓት ለማስገባት እንቅስቃሴ እያደረገ መሆኑን ገለጸ። ይህንኑ ግብ ለማሳካት ሁሉም ፍቃድ ያላቸው የንግድ ብሮድካስት አገልግሎት ድርጅቶች ባለስልጣኑ የሚፈልጋቸውን መረጃዎች እስከ ሚያዝያ 29 አሟልተው እንዲያስገቡ ባለስልጣኑ አሳስበዋል። ባለስልጣኑ ከንግድ መገናኛ ብዙሃን ድርጅቶች የሚፈልጋቸው መረጃዎች የተቋሙ ስራ አስኪያጅ፣ ባለቤት፣ ዋና አዘጋጅና የፕሮግራም ስም ኃላፊ እንዲሁም የመገናኛ ብዙሃን ድርጅቱን አጠቃላይ እንቅስቃሴ የሚያሳይ የስራ ክንውን ሪፖርት፣ የድርጅቱ የፋይናንስ ምንጭ ማስረጃና የድርጅቱ ዓመታዊ የወጪና የገቢ ሪፖርት እንደሆኑ ገልጿል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ሳቢያ በየካቲት 3ኛ ሳምንት ላይ አቋርጦት የቆየውን የዶሃ በረራ እንደገና ጀመረ። የባህሬን በረራውን በተመሳሳይ ሚያዝያ 24 መጀመሩን የጠቀሰው አየር መንገዱ የቤይሩት በረራውን ደግሞ ሚያዝያ 19 እንደጀመረ አስታውቋል። በሌላ ዜና አየር መንገዱ በአፔክስ የመንገደኞች ምርጫ አዋርድ 2026 የአፍሪካ ምርጥ አየር መንገድ በመባል በተከታታይ ለ9ኛ ጊዜ ተሸልመዋል። ሽልማቱ የተሳለጠ ምቹና አስተማማኝ አገልግሎት ለደንበኞቹ ለማቅረብ ያለውን ያልተቋረጠ ትጋት የሚያሳይና በአቪዬሽን አገልግሎት ዘርፉ መሪነቱን ይበልጥ የሚያጠናክር መሆኑን አየር መንገዱ ገልጿል። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ሽልማቱ የበለጠ ትጋት እንዲኖረን፣ የአገልግሎት ደረጃችን እንድናሳድግና ደንበኞቻችን እምነት የሚጥሉበት አገልግሎት እንድንሰጥ ይረዳናል ማለታቸውን አየር መንገዱ ጠቅሷል።